ዛሬው ቀን ብፁዕ አቡነ ሳዊሮስ ልክ እንዳደረጉት እንግዲህ ሌላኛው ጳጳስ ደግሞ በአሜሪካ ብፁዕ አቡነ ማን እንደሆኑ ስማቸውን ለጊዜው ዘንግቼ ነው እኚህ ጳጳስ የሚያደርጉትን ከዚህ ፊትም በፎቶ አይተናል። ዛሬም ደግሞ በተመሳሳይ በዚሁ ቀን የፓትርያርኩን ልብሰ ተክህኖ ለብሰው ሲያስተምሩ የሚያሳይ ቪዲዮ አለ። ይህን ቪዲዮ ከዚህ ቀጥሎ እናቀርብላችኋለን። ተከታተሉት። ህዝቡ ይቅርታ ሊሆን ይገባል። ይቅርታ ከመንግስት ብቻ አይደለም የሚጠበቀው፣ ከራሳችን እንጀምር። እኛ ምን ያህል ይቅርባዎች ነን? እኛ ከጓደኞቻችን ጋራ፣ ከቤተሰቦቻችን ጋራ፣ ከጎረቤቶቻችን ጋራ በሰላም ነው ያለነው። ጥርስ የነከስንበት ሰው የለም፣ የምናዝንበት ሰው የለም። ወገኖቼ ራሳችን መጀመሪያ እንመልከት። እርቅ ከራስ ከመጣ እርቅ ከራስ ከጀመረ ከፍ እያለ ይሄዳል። በቤት ውስጥ የተጀመረው እርቅ ለጎረቤት ይተርፋል። በጎረቤት ያለው ለመንደር ይተርፋል። በመንደር ያለው ለቀበሌ ይተርፋል። በቀበሌ ያለው ለወረዳው፣ ወረዳ ያለው ለአውራጃው እያለ ለሀገር ይተርፋል። ሰላም የሚመጣው እንዲህ እያለ ነው ወገኖቼ። ከእንግዲህ ወዲህ ሰላም በጦርነት እንደማይመጣ አይተነዋል። ብዙ ሀገራችን በኢኮኖሚ በሰው ኃይልም ደቃለች። ከእንግዲህ ወዲያ በቃሽ እንዲላት እንዲታረቀን የእርቅ ዘመን እንዲያደርግልን አበሳችንን በደላችንን ሁሉ ይደምስስልን። በዚያ በመጽሐፈ ኢያሱ 3ኛው ምዕራፍ ላይ ተጽፎ የምናየው ኃይለ ቃል አለ። የእግዚአብሔርን ቃል ኪዳን ታቦት የተሸከሙት ካህናት በዮርዳኖስ ወንዝ እግራቸው በረገጠ ጊዜ ውሃው ግራና ቀኝ ቆመላቸው፣ በደረቅ ምድር ተሻገሩናል። እግዚአብሔር ሀገራችንን ያሻግረልን። አዎ ዛሬም የሰው ደም እንደ ጎርፍ ይፈሳልና የሚፈሰው እንደሚያቆምልን። አዎ በመፍሰሱ አልቆመም። ዛሬ እንደተጠቃጠቁ ያፈረፉ ብዙዎች ናቸው። እባካችሁ መሳሪያ የያዛችሁ በመሳሪያ ተማመናችሁ አገር የምታምሱ ወደ ልቦናችሁ ተመለሱ። እንግዲህ ይብቃን። በመሳሪያ የሚመጣ መፍትሄ የለም። በመወያየት በመነጋገር ለአንዲት ሀገራችን ሁሉም ሊቆም ይገባዋል። መልካም እንዳያችሁት እንግዲህ እኚህ ሊቀ ጳጳስ በአሜሪካ የአንድ አገረ ስብከት ሊቀ ጳጳስ ናቸው። ኃላፊነታቸው የአንድ አገረ ስብከት ሊቀ ጳጳስነት ነው። ከዛ ባለፈ ደግሞ የሁሉም ቤተክርስቲያን አባት ናቸው። የኛም የሁላችንም የሁሉም ምእመን አባት ናቸው። ከዛ የዘለለ ከሊቀ ጳጳስነት ከፍ ያለ የፕትርክና ኃላፊነት ወይም ስልጣን የላቸውም። እኛ ቤተክርስቲያን ውስጥ እንደምናውቀው ስርዓት ደግሞ አንድ ፓትርያርክ የሚለብሰው ልብሰ ተክህኖ እና ሊቀ ጳጳስ የሚለብሰው ልብሰ ተክህኖ እንዲሁም ደግሞ አንድ መነኩሴ የሚለብሰው ልብሰ ተክህኖ ወሮን ኩን የቹዳ ቪዲዮ የከና ስክሮን ጎዳቲ ብረ ደርባ ማሊፊ ወሮን አመንታ ብራ አላና ወፍካ በጂሽ ዝፍጥ ዋንሲ ገሹ ተቆለንጀር ኡመተ ሙስሊማ ኡመተ ኦርቶዶክሲ ጴንጦት ኡመተ ሰኙ ኦሮሞታተን እንዲከኝ ሰገሌዳን ኡመተ ኦርቶዶክሲ ብረ ዳበዳ እንታላና ናፋንኪ ቀበድ nun akka oromummaatti wal bira dhaabban kan isaanis gaafa miidhamani aqnee dhaabbanna isaanis nu waliin dhaabban nuutu waliin waan si gashu tokko illee hin jiru haadha raa'u ila intalittiin kun takka gara oromoo dhufti takka gara sana dhufti ila afaan kee hin qabadhu taa intalanan ummanni muslimaa nu dirmadha bulaan keenya simmaleenyu yuun qabu sagaleen nu ta'a nu barbaachistu sinudesi liffaa cabu jetti qafqaffee maraatu haadha raa'u ila fange qabadhush nun oromummaa keenya dursana zift ጥሰከንጀን
ወደዳችሁም ጠላችሁም ማለት ነው አሁን ከአባታችን ጎን የምንቆምበት ጊዜ መጥቷል። ስለ ቅድስት ቤተክርስቲያን ስለ አንዳንዷ ነገር አብረን ልንቆም የሚገባበት ጊዜ ላይ ደርሰናል። ማንም ሰው እየተነሳ ቤተክርስቲያንን እንደፈለገ ሊያደርጋት አይችልም በፍጹም ማለት ነው። ስለዚህ ሁላችሁም ኦርቶዶክሳውያን ከብፁዕ አባታችን አቡነ ማትያስ ጎንነን ልንቆምም ይገባል ብለን በአንድነት ልንቆም። ውድ ኦርቶዶክሳውያን በሙሉ እጅግ በጣም አሳዛኝ ዜና ሰምተናል። ዛሬ ጥር 14 የወጣውን መረጃ ሁላችንም አይተናል። ውሸት እንዳይመስላችሁ እውነተኛ መረጃ ነው። ብፁዕ አቡነ ሳዊሮስ ራሳቸውን በራሳቸው ፓትርያርክ አድርገው ሾመው አጠገባቸው ያሉትን ጀሌዎቻቸውን ጓደኞቻቸውን ደግሞ ጳጳስ አድርገው ሾመዋል። በነገራችን ላይ እያንዳንዱ እዛ ቦታ የተሾሙትን ጳጳስ ተብለው የተሾሙትን ሰዎች ማንነታቸውን ብታውቁ ትገረማላችሁ። በጣም የሚያሳፍሩ ሰዎች ናቸው። ሁሉም ነግራችሁ አብዛኛው ማለት ነው በግል ስለማቃቸው ነው። በጣም የሚያሳፈር ተግባር ተፈጽሟል። እጅግ በጣም አደገኛ የሆነ ለቤተ ክርስቲያናችን አደገኛ የሆነ እኛ ያለን እኮ አንድ ሲኖዶስ ነው። እሱም የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ አንድ መንበር ነው ያለን። እሱም መንበረ ተክለ ሃይማኖት አንድ ፓትርያርክ ነው ያለን። እሱም ብፁዕ ወቅዱስ አቡነ ማትያስ። ተመልከቱ እንግዲህ እነዚህ ግን ለብቻ ጎራ ፈጥረው በዘር ተመልከቱ በዘር እኛ እኮ አንድ ሃይማኖት ነው ያለን እኮ አንድ እምነት ነው ያለን። ለምንድን ነው የሚከፋፈሉን? ከላይ ያሉት እየከፋፈሉ ነው ያሉት። አንዳንዶቻችሁ ለምን ታወራላችሁ? ቆይ ቤተክርስቲያን መልስ እስክትሰጥ እንጠብቅ ምናምን። እንዴት አድርገን እንጠብቅ? አላስችላለን። አሳዛኝ ደረጃ ላይ ደረስን። ተመልከቱ ማንን ነው የምናምነው? ብፁዕ አቡነ ቀውስጦስን ቅድም በስልክ ለማውራት ሙከራ አድርጌ ነበርና እያለቀሱ ነበረ። አዝነዋል። በጣም አሳፋሪ ደረጃ ላይ ደርሰናል። ተመልከቱ እንግዲህ ምንድነው መፍትሄው? ይሄ እኮ አደገኛ የሆነ ነገር ነው። ወዲያውኑ ሊቆም ይገባል። በኦሮሚያ ክልል አካባቢ ያላችሁ ኦርቶዶክሳውያን በሙሉ እባካችሁን ቆም ብላችሁ አዳምጡ። እኛ የምንመራው በአንድ ቅዱስ ሲኖዶስ ነው። ቤተክርስቲያን በምታወጣልን ነገር እንመራለን። ስለዚህ የሚያወጡልን መረጃ እስኪሰጡን ድረስ እንጠብቃለን። ከአባቶቻችን ከቤተክርስቲያን እነዚህ አሁን ከምላችሁ አይደለም። እነዚህ አሁን ምናልባት ቤተክርስቲያን ያው ብፁዕ የሚለውን ማዕረግ ስላነሳችላቸው እስከዛ ብፁዕ እያልኩ ልጠራ ችግር የለውም። ቤተክርስቲያን ስለሆነ የሰጣቻቸው ይሄንን ማዕረግ ማዕረጋቸውን እስክታነሳላቸው ድረስ እባካችሁን ኦርቶዶክሳውያን ይሄን መልእክት ደግሞ ሼር እናድርገው፣ ጸሎት እናድርግ፣ አንድ እንሁን። የቤተክርስቲያን ልጆች ቤተክርስቲያንን ለመከፋፈል በዘር ተመልከቱ በዘር ለመከፋፈል ኃይለኛ ስራ እየተሰራ ነው ያለውና ይሄ እንደ ቀላል የሚታይ ነገር እንዳይመስላችሁ ትልቅ አባት ብለን የምናስባቸው ጳጳስ ናቸው። እንግዲህ ይሄንን ስራ የሰሩት ራሳቸውን ፓትርያርክ አድርገው ሾመዋል። እስቲ በቃ ምን እናድርግ? ግራ የተጋባው ነው የተላን ያለነውና ቤተክርስቲያን የምታወጣልን ነገር እስቲ ቅዱስ ሲኖዶስ የሚያወጣውን መግለጫ እንሰማለን፣ በትዕግስት እንጠብቃለን ማለት ነው። ላልሰማችሁ ስሙ፣ ይሄ መረጃ ስሙት፣ ለሁሉም ሼር አድርጉት። እንዳንሸበር በተጠንቀቅ ቤተክርስቲያን የምታወጣን መረጃ እንጠብቃለን ማለት ነው። አመሰግናለሁ። ዓመታት በፊት የኦሮሚያ ቤተ ክህነት ራሱን ለማደራጀት እንደዛ በሚሯሯጥበት ጊዜ ብዙዎቻችን ያልነው ያነሳነውን ጉዳይ እንደዚሁ ማንሳት ፈልጋለሁ። አሁንስ ቤተክርስቲያን ጣዖት ናት ያለው አካል ታኅሳስ 21 ቀን 2015 ዓመተ ምህረት ጌታ በራእይ አሳይቶኛል ሲል በአዳራሹ ስለተሰበሰቡ ህዝቦች የተናገረውን ነገር እናንሳ። ይህ ሰው እውነት ጌታ ታይቶት ነው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መፍረስ የሚፈልጉ የመንግስት አካላትና በውስጧ የተሰከሰኩ እንደነ አቡነ ሳዊሮስ አይነቱ መረጃ ሰጥተውት ነው? ልብ በሉልኝ ክቡራን ተመልካቾቻችን፣ የተዋሕዶ ልጆች፣ ይህ ሰው ታኅሳስ 21 ቀን ጌታ ታየኝ ብሎ በአዳራሽ ውስጥ የተናገራቸውን ነገሮች እስቲ አንድ በአንድ እንስማቸው። ቀንጨብ አድርገን እንዲህ እንመልከት። ዛሬ ሌሊት አንድ ራእይ አይቻል። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻል። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመላልቀዋለሁ ብሎኛል። ለእኔ የሆኑትን እለያቸዋለሁ ብሎኛል። በኃይል ቀብቼ አስነሳቸዋለሁ ብሎኛል። እንግዲህ ይህንን ነው ክቡራን ተመልካቾቻችን ታኅሳስ 21 ቀን ጌታ ታየኝ ያለው።
ጌታ ከጠፋ ሰው ለአንድ ሰው መጥቶ መታየት ይጀምሯል። ዮኒ ምን ነካው? ቤተ ክርስቲያንን ጣዖት ሲላትን ሲናገር ነበር። ተክልዬን ተቅማጥ እያለ ሲያወራ ነበር። የተዋህዶ ልጆች ዝምታ ነው ለዚህ ያበቃው። በታኅሳስ 21 ቀን ውስጥ ትልቅ አለት ለሁለት ይከፈላል ነው ያለው። አዎ ቅድስት ቤተ ክርስቲያን አለት ሆናበታለች። በፕሮቴስታንት እምነት ውስጥ ሆኖ ግን ቤተ ክርስቲያንን ለምንድን ነው እሱ እንዲህ ሊፈተናት የፈለገው ስንል አቅም ኖሮት አይደለም። አቅም ያላቸው የመንግስት አካላት መረጃ ሲያሽልኩለት፣ በሌላ በኩል ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አፈንግጠው ራሳቸውን በሌላ ቅዱስ ሲኖዶስ ለመጠራት የጣሩ ግለሰቦች መረጃ ሲያቀብሉት ጌታ ታየኝ ብሎ ማውራትን ጀምሯል። ይህ ሰው ጌታ የሚታየው ስለምንድን ነው? ይህ ሰው ከቀናት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጣዖት ናት እያለ ሲናገር ነበር። እውነት በራእይ ታይቶለት ነው? በራእይ ታይቶበት ነው? ከዚህ ሰው ጋር ተያይዞ ያሉ መረጃዎችን በደንብ እናውጣቸዋለን። አንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነኝ እያለች ክር እያንጠለጠለች ከሱ ጋር ስጋ ቤት ለስጋ ቤት ሌሎች ቦታዎች ላይ የምትሄድ የኢትዮጵያ አየር መንገድን በእርዳታ ሰበብ የምታራቁት በእምነት ሰበብ ፖለቲካ የምትጫወት ሌላዋ ማንኛዋ ናት። እሷን በደንብ እናነሳዋለን። ምንድነው እየተፈለገ ያለው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን? ለምንድነው ማንነቀው የተዋህዶ ልጆች? ይህ ግለሰብ መንግስት በሩን የከፈተለት ጊዜ የመንግስት ደጋፊ ነኝ ብሎ ሽፍታና መንግስት ወይም ሽብርተኛና መንግስት ቁጭ ብላችሁ በጠረጴዛ ተወያዩ ማለት ምን ያህል ኢትዮጵያ ላይ ያላቸው እኛንን ኢትዮጵያን ለማፍረስ ሲኦል እንሄዳለን፣ ከዲያብሎስ ከሰይጣን ካለቃችን ከሰይጣን ትእዛዝ እንቀበላለን፣ መመሪያ እንቀበላለን። በዚህ ላይ መንግስት መመስረቱ ብቻውን በቂ አይደለም። መንግስት መሆን መቻል አለበት። ውሳኔ መወሰን አለበት። ይህንን ቀልድ ማቆም አለበት። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀብላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። መርዶ ነው ይሄ። ይሄንን እንንገራችሁ፣ አይመጣም። ሊሆን ተጠሪያቸው አንዱ ቃል አቀባያቸው ኢትዮጵያን ለማጥፋት እስከ ሲኦል ድረስ እንወርዳለን የሚል ቃል ተናግሮ ነበር። ዋልድባ የማን ገዳማት ዋልድባን አስረከበ እዚህ ቁጭ ብለህ ዝም ብለህ ጠላ እየጠጣ ወሬ ማውራት ምን ይጠቅምሃል? አይጠቅም። ወኔ ይኑረን፣ ሐሞት ይኑረን፣ ጀግንነት ይኑረን ሀገራችን ለማስከበር። እነሱ እኮ በፕሮፓጋንዳ ነው ሀገሪቷን እየነዷት ያለ። ብትፈልግ ራስህም ክላሻ ሀገርህን ጠብቅ፣ አስጠብቅ፣ ወኔ ይኑርህ። ከውስጣችሁ ጋር አሉ መሰለኝ ጁንታዎች አሉ መሰለኝ። ኢትዮጵያን ያሰኛት እኮ አማራ። ለምንድን ነው የምትፈሩት? እንግሊዘኛ ቋንቋ ጁንታ ተብሎ የተተረጎመለት ክሩ ኢትዮጵያን ከሚገዛ ሰይጣን ቢገዛ እንችላለን። በሙሉ አብደዋል። ሰው ደግሞ ካበደ ጅብ ከሚበላ ጅብ በልቶ ተቀደሰ። ቤተክርስቲያን ያልቴ ደደብዴ አብዲን ኩቲን ጅሩራ ቡልቸኒ ቡልቸኒ ለፌ ኡሙ ትሩራ አርኪፈጡ መዴም ዮሲታ። ቆይ አንዴ ኦርቶዶክሳውያን እንደተሰለፉት አዳምጡት። ለእናንተ የተላለፈ መልእክት ነው። እጅግ በጣም ያሳዝናል። ኦርቶዶክሳውያን ለምንድን ነው ግን እግዚአብሔር አልታረቀ ያለን? ተመልከቱ እንግዲህ ዛሬ አቡነ ሳዊሮስ በሰበታ ከተማ ኦሮሚያ ክልል ላይ 25 መነኮሳትን በድብቅ ጵጵስና ሲሾሙ ታይቷል። ቤተክርስቲያንን ለሁለት እየከፈሏት ነው። ኦርቶዶክሳውያን እጅግ በጣም የምናለቅስበት፣ የምንጸልይበት፣ ወደ እግዚአብሔር የምንቀርብበት፣ ንስሐ የምንገባበት፣ አቤቱ ማረን የምንልበት ጊዜ አሁን ነው። የተዋህዶ ልጆች እጅግ በጣም ነው የሚያስጠላው። ዳግማዊ ይሁዳ ሆነዋል ዛሬ አቡነ ሳዊሮስ። ዳግማዊ ንስጥሮስ ሆነዋል ዛሬ አቡነ ሳዊሮስ። ዳግማዊ አሪዮስ ሆነዋል ዛሬ አቡነ ሳዊሮስ። አቡነ ሳዊሮስ ቤተክርስቲያንን ዛሬ ለሁለት ከፍለዋታል። ለመናፍቃን አሳልፈው ሰጥተውናል። ኦርቶዶክሳውያን የተዋህዶ ልጆች ንስሐ እንግባ እባካችሁ ንስሐ እንግባ። ይሄ መልእክቴ ለኦሮሞ ሙስሊሞች ነው። ሌላ ኢትዮጵያውያን ብሔር ብሔረሰቦች ኢትዮጵያውያን ሙስሊሞች ወዳቸዋለሁ፣ አከብራቸዋለሁ። ሲቀጥል ደግሞ ለኦሮሞ ሙስሊሞች ዛሬ በጣም ደስ ብሏቸዋል።
ሲኖዶስ የኦሮሚያ ተቋቋመ ሲባል ደስታችሁን በመዝሙርና ቪዲዮ ከነዛ ሰዎች ጋር ያቀናበራችሁ ፖስት ያረጋችሁ ነው። እንዴት ነው ወደ ክርስቲያና ለመምጣት ነው ሐሳባችሁን ይሄን ያረጋችሁ ያላችሁት ወይስ የእናንተ ፖለቲካና ዘረኝነት በኦርቶዶክስ ውስጥ የኦሮሚያ ኦርቶዶክስ ከተቋቋመ ይሄድልናል ብላችሁ አስባችሁ ነው? እጃችሁን ከቤተ ክርስቲያን ላይ አንሱ። አገባችሁም ሲጀመር አመንታ ክርስቲያና ፍዳችሁ ፊክን ቪዲዮ ረት ወራባ ኦልተኒ ሀር ገመቹ ከሰን ኢብሳን ኦልተኒ ከበጃ ጆለ ሙስሊምኒ ኦሮሞ ሲንድቡ ዋይ ሲኖዶስ ምንም የሚያገባችሁ ነገር የለም። አባቶች አሉንኛ ችግሩን የሚፈቱ እኛ የኦሮሚያ ሙስሊሞች አያስፈልገንም። እዛው ራሳችሁን ቻሉ። አይመለከታችሁም ስለ Tule devne kota no wala de chimana soda tufe me YouTube ko subscribe na goda gudda gala to ma oromo